አትሽኮረመብኝ። እስቲ በጎን አለ ካሜራ ወይ እዚህ አይ እንዴ 36 መታኸል ስንት ዓመትሽ ነው? የሴት ልጅ እድሜ እኮ ብዙም አይናገርም። ለምን ግን አገራለሁ የኖራችሁበት አይደል እንዴ? ምን ያሳፍራል? የሰረቃችሁት ገንዘብ መጠን አይደለም ያልነው እኮ የኖርሽበት እድሜ ማለት የኖርሽበት እድሜ ስንት ነው? አንተ ስንት ዓመትክ ነው? በኪዳነ ምህረት ልጠይቂ ነው ልትጠየቂ ነው? እኔ እንዲሁም ተዘጋጁ ጋይስ፣ ከአንድ ወር በኋላ 29ኛ ዓመቴን ይዛለው። ስጦታ እያዘጋጃችሁ ትንሽ ካልሲ ቢሆን ራሱ እቀበላለሁ። ስጦታ አዘጋጁ ሁላችሁ። እሺ ቀጥ ወይ ጉዴ! ስንት ዓመቴ ነው አልሽ? ያው ነው እንግዲህ 24 ምንድን ነው? ኖባዲ ቆይ አንቺ ድሮ ጀልስ ኖባዲያችን ቀን ደህና ነህ? ረጅም ታይም ተጠፋህ፣ በጣም ጠፍተሃል። ደህንነቱንም ጠይቄው አላውቅም። እሺ 24 አግብተሻል? ወልደሻል? አላገባሽም? ፍቅረኛ ሳለሽ ነበረኝ። አሁንስ ተለያየ። በምን ምክንያት ታረገ? ኖ አይ እንደዛ ሳይሆን ወደ ሌላ ሀገር ሄዶ ነው እሱ ልጅ። የት ሀገር? ካናዳ። እና ሰው ካናዳ ያለ እያገባርን የሴቱ አንቺ ደግሞ ወደዛ ሴት ነው የምትለያዩ? ያው አንዳንዴ እኮ የርቀት ፍቅር ሲሆን ትንሽ ይከብዳል። እና ምን አልሽኝ? ሩቅ ለሩቅ ከባድ ነው በጣም። እዚህ ስንት ዓመት አሳለፋችሁ? 2 ዓመት ምናምን። እስኪ ታዲያ ማን ነው አሁን ከጎንሽ ያለው? ያው ማንም የለም። ከጎንሽ እንደሆን ትፈልጊያለሽ? ያ ማለዚያ ጸባይ ከነጭ ነው። አሪፍ ጸባይ ካለ ምን አይነት ጸባይ ነው ያለ? ትንሽ አዲስ አልሆነብኝም። የዘውትር አድማጭ ነሽ? አዎ ትናንትናም ከፍተህ ነበር እኮ መቼ ነበር? ትናንት አልገባሁም ላይፍ ሳትሽ። መቼ ለታ ነው የሆነች ልጅ አስገብተህ በጣም ያወራት ነበር እና ያየሁት ነበር። ስለዚህ ከጎንሽ እንደሆነ አትፈልጊም እንዴ? ሰው ተገኘ ነው እንዴ? አመሰግናለሁ። በምን በኩል ከጎንሽ እንደሆን ትፈልጊያለሽ? ማለት በሁሉም ነገር ማለት ቴክስት መላክ፣ መደዋወል፣ ስልክ ምናምን ነው መገናኘት። እዚህ መተህ ታውቃለህ? አዳማ ደስ ይላል። አዳማ መተህ አታውቅም? አላውቅም። ግን ምን አለ መሰለሽ አዳማ ድረስ ተክለ ሰውነትሽ ሊያምር ይገባል። እግዚአብሔር እሺ። አይ እዛ ድረስ መጥቼ ማለት ነው እኔ ጣውላ ጌጥ አይቼ መመለስ አልፈልግም። ጌጥ እንደምትወዱም አውቃለሁ። አዎ እወዳለሁ፣ በጣም እወዳለሁ። ግን ስልሽ ለነገሩ አዲስ አበባ ብትሆኚ ችግር የለው። አዲስ አበባም ቢሆን አሁን ከዚህ አስኮ አልሄድም። ከዚህ አስኮ ከዚህ ሀና ማርያም ጋርመንት ደህና ሰውነት ሊኖርሽ ይገባል። አለሽ? ደህና ሰውነት አለሽ? የለኝም። በእውነት ፓንት አስጠብበሽ ነው የምትለብሺው?
የምትበሉት ግን የት ነው የሚሄደው እንዴ? እንደዛ ከሆነ ያንተ የት ነው የሚሄደው? እስኪ ንገረኝ። እኔ እኮ አንተ ስትበላ እኔ መራቄን ነው እየዋጥኩ ነበርኩት። ወደዚህ ደግሞ ፓኬት ምናምን ባሳይሽ፣ ከዛን ደግሞ ከታች ደግሞ ባርኔጣው ምናምን ትልቅ ነው። እንዴት እንደማሳይሽ አላውቅም። የምበላው ወደዛ ነው የሚሄደው። ወይ እግዚአብሔር ተተለያለህ። ማ እኔ አሁንማ የሰው አይን በላኝ። ሲክስ ፓክ የራሱ ላሳይሽ እስቲ። እኔ ፓኬ እሺ፣ ግን ላሳይሽ። የፓክ ነው የደረት አድናቂ ነሽ? ሁለቱም። እሺ አሳይሻለሁ። ቆሜ አሁን ግን የበላሁት እንዳለ በስመ አብ። ታይ በኋላ አሳይሻለሁ። እና ምን አልሽኝ? ኦኬ ምን ጓደኛ ትፈልጊያለሽ? እንዳግዝሽ ትፈልጊያለሽ? ያው መቼም ቦርጫ አረ ቦርጭ ነኝ ለኔማም። እሺ ማነው ሞዴሬተሮች ይዩና አፕሩቭ ያደርጋሉ። ሮባ ወይ ጆሲ ያላችሁ የምትነግሩኝ ነገር አለ? ታጸድቃላችሁ? ቆይ እያጠበቅኩ ነው። ማን አለ? ነባ አለ? ምንድን ነው? አይ አፕሩቭ ለማድረግ ነው። እነሱ አሪፍ ናቸው ካሉን ከአንቺ ጋር እሆናለሁ። ኦኬ ሰው ከታች እየፈለከ ነው? አይ ሞዴሬተሮቼ ናቸው። ቀሽትና ታውቀሽ መልዋ ቀሽ ግን ብሬስ አርገሻል። ብሬስ ምን መሰለሽ እንዲህ አሁን እኔና አንቺ ስሜታዊ ልንሆን እንችላለን ስንሳሳም ምናምን፣ ይሄ ከንፈር እንዲህ ያስቀራል። እንዲህ ይወልቃል በለኝ። በቃ ስሜታዊ ሆነሽ ከተሳሳምሽ በኋላ ሰው መጥቶ ወይ ደግሞ እንትን ካላለ እንደዚህ እንዲህ ብለሽ ነው ነው። እሺ ብሬስሽ መቼ ነው የሚወልቀው? አፕሩቭ አድርጓል ጆሲ። እሺ ብሬስሽ መቼ ነው የሚወልቀው? ያው እንግዲህ አመት ሆኖታል፣ ግን ይወልቃል ብዬ ተስፋ አደርጋለሁ። በጣም አሪፍ ናት ብሎኛል። እስቲ ስለዚህ ምንድን ነው የምናደርገው አሁን? ከጎንሽ እንዴት ነው ላግዝሽ የምችለው? ማለት በምን መንገድ ነው የምታግዘኝ? አጋሽ ትፈልጊያለሽ ስልሽ አዋልሽ እኮ በምን ዙሪያ ነው የማገዝ የምትፈልገው አንተ? ነው አትሽኮረብኝ። ለምን እናት ፍቅር ደና በምንድን ነው እንዳግዝሽ አንቺ የምትፈልጊው? ሰው በብዙ ነገር ይታገዛል። እኔ በቃ የድሮ ፍቅረኛሽን ተክቼ መኖር ነው የምፈልገው። እሱ እኮ ብዙ ነገር ነው የሚሰራው። ለምሳሌ ምን ይሰራል? ጸባይ ሰናይ ጎንክ ነው እንደዛ የሚሆነው። ጸባይ ሰናይ አይደለም እንዴ? እኮ አይካለው ደከመን ሳምሪ አደከማችሁ። ባይዘው ብዙ ጊዜ ተናግሬያለሁ። ሳምሪ የሚባል ሴቶች አሉ። በህይወቴ አንድ ጥሩ ሳምራዊት አጋጥሞኝ ያውቃል። ሁሉም አቤት የመጀመሪያዋ ሳምራዊት ሳይሆን ሰይጣናዊት ቢሆን ስማችሁ ድንግልና ነው የወሰደችው ሳምራዊት ናት። እኔ ታውቂያለሽ፣ አስገድዳ ፍልውሃ ነው የወሰደችው ነው። እና ከዛን ደግሞ ሁለት ሳምራዊቶች አሉ በጣም እጠላቸው። በጣም ግን ሳምራዊቶች ሲባል ምንድነው? ቀጫጫን ምናምን ቅል ይባላል። አብዛኛው ጀላጣ ነገረኛ ናት ይባላል። አንዴ ልትቆሚልን ትችያለሽ? አንዴ መቆም ትችያለሽ?
አይዞሽ አይዞሽ። በቤንች እንዴት ነው? ሆድም የለሽም፣ እስሊም ነው ሆድሽ። ሲታፕ ምናምን ሰራለሽ?